ሰምታችኋል። የሰራዊት ጌታ እግዚአብሔር እንደዚህ ይለኛል፣ ከዚህ ጊዜ ጀምሮ እግራችሁ ወደ ኋላ ሳይሆን ወደ ፊት ይሄዳል አለ። አንድ ከዛ እዛው አንድ ይደግማለሁ። የሰራዊት ጌታ እግዚአብሔር እንደዚህ ይለኛል፣ እግራችሁ ከዚህ ጊዜ ጀምሮ ወደ ኋላ ሳይሆን ወደ ፊት ይሄዳል። ሁለተኛ እጃችሁ እግራችሁ ትሄዳለች። ጌታ እግዚአብሔር እንደዚህ ይለኛል፣ እግር ይሄዳል፣ እጅ ወስዶ ይመለሳል። እግር ይሄዳል፣ እጅ ተቀብሎ ይመለሳል። ከዚህ በኋላ በእናንተ ቤት ውስጥ የሚጨነግፍ ነገር አይበዛም። የሚጨነግፍ ነገር አይበዛም። የምታገኘው ገቢ አይጨነግፍም። የምታገኘው ገቢ አይጨነግፍም። ማታ ሁሉም ሰው ኬሱን ያዘው ጌታችን ያዙ ማቱን ጫንዳስ ጭንጋነጦ ላይ ሙዳፍራ የስራበት ጌታቸው አይጨነግፍም ብያለኝ ነው። በረከታቸው አይጨነግፍም ብያለኝ ነው። በእነሱ ሂሳብ አይኖሩም፣ በእኔ ሂሳብ ይኖራሉ እያለኝ ነው። አንድ ሰው ጨዋ እንዲበል የአሜን ሂሳብ ይኖራለሁ። በእሱ ሂሳብ ውስጥ ገብቻለሁ። የእሱ ሂሳብ ይበሉ ነፃ ማኖር ነው። አሜን። ለአንዳንዶቻችሁ እንዲህ ይሆናል። ጭንቀት የሌለው ህይወት መኖር ትጀምራላችሁ። ተቀበለኛ ካመንክ ተቀበለኝ። ባትል ሙዝና ዳቦ አይደለም። ይሄ ሂሳብ አይሰራም። ይሄ ሂሳብ አይሰራም። ሆድን ያደርጋል እንዴ ምን አይደል እንዴ ዳቦ ከላይ የመጣው ድረግ ነገር አይደለም። የሰራዊት ጌታ እግዚአብሔር ኢያሱ ምዕራፍ 5 ቁጥር 1 ጀምረን ስታነብ መናው ምን ሆነ? ቆመ ይላል አይደል? መናው ቆመ። ምን ቆመ? መናው